ሰውዬ እንደም አይኑ በርቶለት أسرقت متى تبتشين أي متى برتولد ትናንት ምን ብያችሁ ነበር? በቆላ ድባ ዛሬ በኪዳነ ምሕረት ጸበል አይኑ ተፈውሷል። እሱ የተደረገለትን ነገር ለመመስከር አደባባይ ከወጣ እናንተ ደግሞ ለ30 ሰው ሼር ማድረግ 30 ጊዜ ኮፒ ሊንክ ማድረግ ሪፖስት ማድረግ ኮሜንት ላይ ደግሞ ገብታችሁ ያንን ጣፋጭ ስም ኪዳነ ምሕረት እያላችሁ አጥለቅልቁት። ትናንትና በጎንደር ምስራቅ ደንቢያ ቆላ ድባ ከተማ ካንድ ዋርካ ስር የቅድስት ኪዳነ ምሕረት ጸበል መፍለቁን በቲክቶክ አካውንቴ ቪዲዮ ሰርቼላችሁ ነበር። ዛሬ ደግሞ የምትመለከቱት ሰው አይኑ በርቶለት የቅድስት ኪዳነ ምሕረትን ተአምር መስክሯል። በእርግጥ ኦርቶዶክስ ተዋሕዶ ትክክለኛ ቀጥተኛ እውነተኛ ሃይማኖት መሆኗን የሚያረጋግጡልን እንዲህ አይነት ተአምራቶች አይደሉም። ነገር ግን ቅድስት ኪዳነ ምሕረት ዛሬም በዘመናችን የሰው ልጅ በነፍስ ለምና ታስምራለች፣ በስጋ ደግሞ ፈውሳ ድነትን እንደምታሰጥ ይህ በቂ ምስክር ነው። ከ44ቱ ታቦት መናገሻ ጎንደር ቆላ ድባ የተፈጸመው ይህ ነው። ተከሞ ሲወጣ ደግሞ ያው በትክክል አይተናል እኛ ባይናችን። ውድ የቲክታክ ቤተሰቦች እንግዲህ ዛሬ በምስራቅ ደንቢያ ወረዳ በቆላ ድባ ከተማ እንግዲህ የኪዳነ ምሕረት ታምሯ ከመመናን እንጠይቃለን። እስኪ ተከታተሉ። ትናንት ማለት ነው በተደረገው ሁኔታ እዚህ አንድ አይኑ የታወረ ልጅ በአካል አይቼዋለሁ እኔ ገልጦለት ሲወጣ፣ በአልጋም እንዲሁም የገባ ደግሞ አልጋውን ተሸክሞ ሲወጣ ደግሞ ያው በትክክል አይተናል እኛ ባይናችን። ያው እንግዲህ የእመቤታችን የኪዳነ ምሕረት ጸበሏ በጣም ታምር እንግዲህ ለሌሎች ለብፁዓን ለምእመናን ሁሉ የምናስተላልፈው መልእክት በምስራቅ ደንቢያ ወረዳ በቆላ ድባ ከተማ ዛሬ የታየው ታምር ሁሉም አይነ ስውራን ሁሉ የተፈወሱበት ሁላችሁም የክርስቲያን ልጆች ይወዳችሁ መታችሁ ይህንን እምነትና ጸበል እንድትፈወሱ ስንል በአክብሮት በእግዚአብሔር ስምና በእመቤታችን በኪዳነ ምሕረት ስም እንጠይቃለን። ከተማ እንግዲህ የተገኘው የእናታችን ኪዳነ ምሕረት ጸበሏ እንግዲህ ብዙ ድውያንን እየፈወሰ ይገኛል። እንዲሁም የምትመጡ መመናን በሙሉ የእናታችን ኪዳነ ምሕረት ምንም አይነት ስጋት እንደሌለ ከወዲሁ እንነግራችኋለን። እናታችን በኪዳነ ምሕረት አይኑ ተፈውሷል። ይሄው ራሱ ምስክርነትን ይናገራል። እንኳን ደስ አላችሁ ሕዝበ ክርስቲያን። እናታችን ኪዳነ ምሕረት ይሄው በረከቷ ወንድማችን አይኑን ፈውሰዋለች። እልል በሉ ሲል እልል እስቲ ወንድሜ ከመቼ ጀምረ ነው እስኪ ከመቼ ጀምረ ነው እስኪ አይነ ስውር የነበር ድምጽን ሞቅ አድርገህ ፈውስ ነው ተናገር። አይዞህ አትፍራ፣ አይዞህ አዲስ ነገር ሆኖበታል። አይዞህ ለዓለም መስክርላት የኪዳነ ምሕረትን ተአምር በል ወንድሜ። አይዞህ መስክርላት። ዘጠኝ ወር ነው አይነ ስውር ከሆንክ። በምን ምክንያት ነው እንደዚህ ሆንከው ወንድሜ? በውለሽ ነው። አሁን ኪዳነ ምሕረት እናታችን ፈውሰዋለች። እስኪ እልል በሉለት ወንድማችን። ይኸው አይኑን ተፈውሷል። እንደምትመለከቱት አይኑን ተፈውሷል። እልል በሉ፣ ኧረ እልል በሉለት። ይኸው ልጁ ታምሯን በቃ ምንም ሊያምን አልቻለም። ይኸው ተደናግጦ እንደምትመለከቱት አይኑ በርቷል። በውለሽ አይነ አንተ አምነው ሀገር በሩን ለታለና ወለሽ ያረጋግጥ እንደና ለኝ ነበር አይን እንጋርዶ ነበር አሁን ጸበል ይያርነ ለታረኝ ዛር ሰማነ ወዴት ሀገር ተበል እና አሁን ነው የተመለሰ ነው። አሁንማ ብዙ ግባር እንደና ነው አይና ወደ
ለምን ነው ዛሬውን ሸክፋችሁ ተሮዚ ወጥ አንቺ ወጥረሽ እና ተቆጫጭ ወጥረሽ ወጥቶሽ ወጥሽ እና እንዴት ትወስዷለሽ ታዲያ አይ ቆይ هذه الميدو ولكن ሰው ስለዚህ ይኸውልሽ ነው ሶስት ቀን ጭቦታ እንደዚህ መመጣ አሁን ባንድ ቀን ዳልጋ ቢታድር ነው እንድብለት ለመለስ አሁን ሳላይ ነው ግባ ብዙ በተከታታውራ ሄደህ የቀመጥ ያለው በቃ በቃ ሌላ ወሬ ያስፈልግ ሄደህ ዛቁት ሄድ በቃ ይሄን ሻንጣ ቀበው ሻንጣ እንደዛው አንተ እንደው ሻንጣውን አውልቅና እንዴ በህይወቴ እኔ እንደ ዛሬ ደስ ብሎኝ አውቅም። በህይወቴ እንደ ዛሬ ተደስቼ ማላቅም። በህይወቴ በቃ ማለት በኦርቶዶክሳዊነቴ እንዴት እንደኮራው ሁሉ ልነግራችሁ አልችልም ጋይስ። ይሄን ታምር ያላየ ክርስቲያን ሲጀመር እኔ እንጃ ምንም ልላችሁ አልችልም። ትናንትና ታህሳስ 22 ከቀኑ 11 ሰዓት ላይ በዚህ በመታየት ዛፍ ላይ ኪዳነ ምህረት እናቴ ልክ መብራት እያበራች መጣት ለህዝበ ክርስቲያኑ ተገልጻለች ማለት ነው። ተገልጻም እሷ ህዝቡ ሲጨነቅ አድሮ ሲያሸበሽብም ሲዘምርም በእልልታም ሁሉም ከተማዋ ህዝብ ወጥቶ ሲያሸበሽብ አድሮ ዛሬ ጠዋት ላይ ጸበል ከጎኗ ላይ እዚች የምታዩት ላይ ዝለጋው ፈንድታ ጸበል ወጣ። ሁሉም እየተፈወሰ ይገኛል። ሁሉም ኦርቶዶክሳውያን እንኳን ደስ አላችሁ፣ ሁላችሁ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ኪዳነ ምህረት እናቴ ሁሉ እያላችሁ ሁላችሁም ደስታችሁን ግለጹልኝ። ሁላችሁ እንኳን ደስ አላችሁ። ዛሬ ነው እኔም የኮጎንደር 6 ሰዓት ላይ አሁን ገብቼ ቀረጻ ላይ ያደረኩ ያለሁት 6 ሰዓት ነው የገባሁት። ይኸው እንደምታዩት ሁሉም እያሸበሸበ ይገኛል። ኪዳነ ምህረት እናቴ እያላችሁ ሁላችሁም እንደምታዩት ሁሉ እየተፈወሰ ነው ይገኛል። ሁሉም እየተፈወሰ ነው። ጸለይ ያለበትን ጸለዩ እየወጣለት ሁላችሁ ደው ያለበትን ደው እየወጣ አይነ ስውራንም ሁሉም እየተገለጸለት እንደዚህ አይነት ታምር ዛሬ ቆለር ባሬ ተፈጥሯል ማለት ነው። እንኳን ደስ አላችሁ። በኦርቶዶክስ የምትኮሩ ሁላችሁም ኦርቶዶክሳውያን እንኳን ደስ አላችሁ። ሁላችሁንም እንኳን ደስ አለናለሁ። ሁላችሁ ኮሜንት ላይ ኪዳነ ምህረት እናቴ እያላችሁ ሁላችሁም ጻፉልኝ። ይመቻችሁ። እንደዚህ አይነት አዲስ መረጃ ሲደርሳችሁ ደግሞ የፕላስ ምልክቷን የልብ ቅርጿንና ኮሜንት ላይ ደግሞ እንደዚህ 10 ሼር ኮፒ እያደረጋችሁ ዲዩት እያደረጋችሁ ለዓለም አዳርሱ።